ዛሬ አንድ ከኛ ህይወት ጋርና ከመጽሐፍ ቅዱስ ጋር የተመሳሰለብኝን ነገር ልነግራችሁ ነው። ሁላችንም እንደምናውቀው ለ38 ዓመት ጸበል ዳር የተኛ ግን ያልዳነ መጻጉዕ የሚባል ሰው ነበረ። መጻጉዕ እዛ ጸበል ውስጥ ገብቶ መዳን ያልቻለበት ምክንያት በመጀመሪያ ብቻ የገባ ሰው ስለሚድን ነው። እሱ ደግሞ መሮጥ መራመድ ስለማይችል የሚረዳውም ሰው ስላላገኘ ለ38 ዓመት ሙሉ እዛው ቆይቷል። ክርስቶስ ሲመጣ ተነስ ወይ ዳን አላለውም። ወዲያው መዳን ትፈልጋለህ ወይ ብሎ ሊጠይቀው። ጥያቄው ከባድ ነው። ምናልባት መዳን እኮ ብትፈልግ በቀን እኮ 1 ሜትር እንኳን ራስን ብታንሸራትት በ38 ዓመት አይደለም በ38 ቀን ራሱ እዛ ጸበል ውስጥ ራስን ልታገኝ ትችላለህ ከሚል የመጣ ነው የሚመስለኝ። ብዙዎቻችን እኮ ዛሬ ላይ ሰው ስለሌለኝ ላይፌን መቀየር አልቻልኩም ብለን እኮ ባለንበት ስታክ ያደረገን ሰዎች አለን። እኛ የምንችለውን ጥረናል ወይ? የምንችለውን ሰርተን የቀረውን ለፈጣሪ ሰጥተናል ወይ? አንዳንዴ እኮ በጣም ጊዜ ያለን ሰዎች አለናል። ጊዜ ካለን ጊዜያችንን ምን ላይ ነው የምናውለው? ራሳችንን እናስተምራለን ወይ? በምንማራለን እንዳትሉ። ምክንያቱም ዛሬ ላይ በጣም ብዙ ፍሪ ኮርሶች እዚህ ምድር ላይ ሞልተዋል። በጣም ፍሪ ፕላትፎርሞች የሆኑ ዩቲዩብ አለ፣ ዩዴሚ የሚባል አፕሊኬሽን አለ፣ ኮርሲራ የሚባሉ እነዚህ አይነት ነገሮችን እንኳን ማድረግ ሲኖርብን ቁጭ ብለን ብቻ በተስፋ ወይ ደግሞ ሌላውን ኤክስፔክት በማድረግ ጊዜያችንን የምናጠፋ ሰዎች መጠንቀቅ አለብን ብዬ አስባለሁ። አመሰግናችኋል።